ግን አሁን አንድ ልጅ ማን ጽፎ ነው የመጀመሪያ ልጅ እሱ አይደለም የሚለው ነገር አንድ ዩቲዩብ ላይ ወጥቶ ነበር። እሱንም ሰምቻለሁ። ግን ምን ያህል እንደሄደ የልጇ አባት ወይት አንዴ ስለ ዝምታ ስለ ልጅ አንድ ጊዜ አንዴ ስለ ልጁ ሳይሆን እንትናችን አጀንዳችን ቀጣ ለዛ ልጓ ወደ እሱ ልጓሽ እሺ ኦኬ አዎ በጣም ነው የገረመኝ። ምክንያቱም አንድ ልጆችን አሜሪካ እያስተማርሽ አንቺ ኢትዮጵያ እየሰራሽ $9,000 መላክ ማለት ለእንትን ለዩኒቨርሲቲ ለሚገባ ልጅ በጣም ብዙ ገንዘብ ነው። በጣም ጥሩ አባት ነው። ይሄ የሚያሳየው ጥሩ አባት መሆን ነው እንጂ አሜሪካ ቁጭ እያሉ እኮ አሜሪካ ሆነው መንግስት ያዘዛቸውን ብቻ ነው እንጂ ከዛ በተጨማሪ $1 የማይሰጡ አባቶች አሉ። እንዳይከፍሉ እንዲያውም በጥቁር የሚሰሩ አባቶች አሉ። ይሄ የሚያሳየው ትክክለኛ ጥሩ አባት ቅን አባት መሆኑን ነው የሚያሳየው። ከኢትዮጵያ ገንዘብ ልኮ ልጆችንም እንትን ማድረግ ከኢትዮጵያ ቀጥታ ስልክ መደወል እንግዲህ የስልክ ገንዘብ እንግዲህ ምን ያህል እንደሚሆን አስቡት። እንደገና ደግሞ የቋንቋ ችግር ሊኖር ይችላል። ቶሎ ረጅም ሰዓት ሊሆን ይችላል የሚያወሩት። እንደው ባጭሩ በ5-10 ደቂቃ አይመስለኝም እኔ ዝም ብዬ ሳስበው። ሲቀጥል ልጅቷ ያለችው በልጅቷ በኩል ሆናችሁ ስታዩ እውነቷን ነው። በወንድሜ ስም ገንዘብ አይለመን በስሙ ምናምን ይሰራ እንዲደረግ የተባለ ገንዘብ መለመን የለበትም። አንድ ባለጸጋ 3 ሚሊዮን ብር ሰጥቷል። በዛ 40 ይውጣ ሐውልቱ ይሰራ አለቀ። እኛ የምንፈልገው ምንም ነገር አንድ ብር የለም። ከዛ በተረፈ ይሄ የነፍስ ይማር በህይወት እስካለው ንፍሮም ቆሎም ቆልቼ ነፍስ ይማር አስብልለታለሁ እንደ ወንድሜ ያናንስም ያለችው እንደ አንድ ሰው ስታይ ልክ ነው። በቃ እኔ በቆሞ መለምኖ አያውቅም ሲል እንትን ብሎ አያውቅም። ከሞተ በኋላ በወንድሜ ስም አይለመን እንደ እሱ ስትል ነው በሰው እኩል ልክ ናት። ለመደረግ አለበት ብላ ላሰበችው ለልጆቹ ግን ብላ ላሰበችው ጎፈንዲ ብላ ተደረገው ነገር ግን እንደ ሰው ፊት ወጣ ከሰው ጋር ከመጣላት ምን ከምን ልጆች ሄደው ወንድሜ ልጆች ይደጉበት ብላ ያንን ነገር አደረገች ቅንነት መሆን ደግሞ ተጨምሮ እንደገና እንዲለማ ያደርግ ማሁን ልጅ እኔ በትክክል የሆኑ ጎፈንዲ ጋር 90,000 ብር ነው 60,000 እንደተዋጣ የሆነ ቦታ ድረስ አይቼዋለሁ። ግን እዛ ከደረሰ በቃ አለቀ። ከዛ በተረፈ ለምንድን ነው በየእንትኑ ድርጅት እየተገባ ገንዘብ የሚለመነው? 3 ሚሊዮን ከተሰጠ እኮ አለቀ። በኢትዮጵያ 3 ሚሊዮን ተሰጥቷል ለሐውልቱና ለ40። በአሜሪካ የተሰጠ ጎፈንዲ የሚወጣው ደግሞ ለልጆች ማሳደጊያ በቂ ተዋጥቷል። አለቀ። 4 ነጥብ እኮ እዛ ጋር ያበቃል። ለምንድን ነው እንደገና የሚለመነው ማለቷ እህትየው ልክ ናት። እና እኔ በበኩሌ አንዳንድ ጊዜ ሰዎቹ ለገንዘብ ብለው ነው በገንዘብ ተጣሉ ምናምን እየተባለ የተቆራርጥ የሚመጣው ሐሳቡን አለመረዳት ነው ወይስ ቲክቶክ ለመስራት ዩቲዩብ ለመስራት ለገንዘብ ብለው ነው ወይ እኔ አልገባኝም። እና እንደ ሰው እንዲያም እኮ በጣም የገረመኝ ታሞ እግዚአብሔር ይማራል አለችው። እሷ ኢትዮጵያ ሆና እሱ ህንድ እየታከመ ነበር። አንዳንድ ነጥቦች ከያዝኩት ነው። እሷ ኢትዮጵያ ሆና እየተዝናናች እሱ ሕክምና ላይ ሆኖ 20 ሚሊዮን ተበደርና እኔ 20 ሚሊዮን ላምጣና ቤትን ልግዛ የምትል ሰው ናት። እንግዲህ ሰው አንቺ ሆስፒታል እየታከምሽ ትሞቻለሽ፣ ትድኛለሽ፣ በነፍስ አለሽ የለሽም እየተባልሽ ስለ ቤትና ስለ ራሷ መዝናናት ምናምን የሚያስብ ሰው ከሆነ በጣም ነው የሚገርመው። እሷ እንዲያም እንደ አሜሪካዊት ቪዛ እንዳላት ልጆቿን ከእናቷ ጋር ትታ ሮጥ ብላ እስኪ እናቴ ልጆቹን ያዥ እኔ ሄጄ ላስታምመውም ብላ እኮ ሄዳ ህንድ ሀገር ሄዳ ማየት ትችል ነበረ። ለ10 ቀን ይሁን ለ5 ቀን ቢሆን ግን ጥሩ ግንኙነት ስላልነበረ የተቃጠለ እሱም ሁሉን ነገር በውስጡ የሚይዝ ልጅ ሰውዬ ስለሆነ አልፎታል። በአካባቢ ሆነው ደግሞ መናገር የማይፈልጉ ሰዎች አሉ። ከዛ በተረፈ ማሂ አንቺ ቤት ነው አንዲት ልጅ ቲክቶክ ላይ ተናገረችው። ያንቺ ድምጽ የሰማዋት መሰለኝ። እሱ ቤት ሰራተኛ ነበርኩ ላይ ኢንተርቪው ታደርጊያት። አንቺ ቤት ነው እሱ አስተማሪ ምናምን ስለ አንቺ ጠይቀት የነበርሽው
እሱ ላይ ራሱ አሁን ቅድም እንዳልክ ቲክቶክ ላይ ሳይቀር አንዲት ልጅ እንዲህ ብላ ተናግራለች ብሎ ሲል ነበረ። እና እንግዲህ ምስክር ማለት ቤት ውስጥ የሚኖር ሰው ነው። በውጭ ያለ በውጭ ነው። ቤት ውስጥ ያለው ልጅ ሰው ግን ልጅቷ እሷ ሳደጋት እሷም ቤት ውስጥ ነው ያየችውን በሙሉ መስክራለች። አሁን ያ ምስክርነት እንኳን ውሸት ቢሆን ኖሮ እንዳልክ ትልቅ ጋዜጠኛ መጥቶ ዛሬ ቲክቶክ ላይ እንኳን እንደዚህ ተብሏል እንደዚህ ያብላለች እሱ ቤት የነበረች ልጅ ብሎ ማለት ራሱ ምንድነው እውነት ነው ማለት ነው። እኔ እንደገባኝ ማለት ነው። እውነት ባይሆን ኖሮ አይደግመውም ብዬ አስባለሁ። ስለዚህ ይሄ ሰው ብዙ የሆዱን በሆዱ የበሽታውን በበሽታው በሕክምና እያስተናገደ ነበረና እግዚአብሔር እንግዲህ በፈቀደው ቀን ወስዶታል። አሁንም ህዝቡ ቢረዳት እንደ እህት ቢረዳት በቃ በወንድሜ ስሙን አታንሱት፣ አትንኩበት፣ አትድረሱበት፣ በስሙም አትለምኑ ነው 4 ነጥብ። ይሄ ነው እኔ የተረዳሁትና እንደ ሰው እንዲያውም እኮ አላስቀብርም ማለትም እችላለሁ ስትል እኔ ራሴ ደነገጥኩኝ። ምክንያቱም እግዚአብሔር ይማር ያላለችው ሴትየው ከአሜሪካ ድረስ መታ ብትቀብር ምንድነው ትርጉሙ? የዛን ጊዜ እንዲያውም ዩቲዩብ ላይ በጣም ብዙ ሰው ያዘነች አትመስልም ምናምን ብሎ ሲሉ ሰው አንዳንድ ሰው ድካም አለ ድንጋጤ አለ ምናምን እያለ ይመልስ ነበረ። እኔም በዛ ነበር ያየሁት። ድንጋጤ ድካም ከ3 ልጆች ጋር ከባድ ነው፣ ቀላል አይደለምና በዛ ነበር ያየሁት። ግን አሁን ላይ ስታዩ ከውስጥ የቆየ ነበረ ቁርሾ ስለነበረ ያ ነገር አንጸባርቆ ሊሆን ይችላል። ጥላቻው አንጸባርቆ ሊሆን ግዴታ ሆነበት ለሰው አይን ብላ ነው ወይ የቀበረችው የሚለውን ነገር እንዳስብ አስገድዶኛል ማለት ነው። ያም ሆነ ይህ ለነፂ እንግዲህ ነፍሱን ይማረው፣ ነፍሱን ባጸደ ገነት ከደጋጎቹ ከጻድቃኖች ይጨምረው። ላሉትም ለእህቶቹን ወንድሞችም እግዚአብሔር ያጽናቸው። ሀዘናቸውን በስነ ስርዓት አዝነው አልቅሰው እንዳይወጣላቸው የዕድሜ ልክ ቁስል። እንደዚህ አይነት ነገር ደግሞ በጣም ያሳዝናል። ከሀዘን በኋላ የሚመጣው ቁስል ነው ይሄ ራሱ። እኔ ይመስላል የኔ አስተያየት። ኦኬ ዝምታ ሚውት ምታቅ ምንድነው? መረጃ አለኝ እኔ ጋር ምናምን ብለህ ነበር። ቤቱን ኮፒ ሊንክ እያደረጋችሁ ጋይስ፣ ቤቱን ኮፒ ሊንክ እያደረጋችሁ። እሺ ዶን ሚኪ አለ። እሺ ካለሽ ዝምታ አለው። ቆይ ዝምታ ታወራና ኢንፎርሜሽን አለ ይሰጥልክ ከሱ ማሂ ኮንቲን አድርጊልኝ። ዝምታን ስሜን በአማርኛ ቀይራ መታለች። ይሄንንም አንድ በይልኝ። እሺ ይዘናል። ዝምታ ቀጥ ፕሮፋይልሽ ጥቁር ነው። ዝምታ ፕሮፋይልሽ ጥቁር ነው አይደለ? እሺ ቀጥ አቤት። እሺ ሰላም፣ እንዴት ናችሁ? እኔ ልናገር የፈለኩትኝ በመጀመሪያ እንደ ቤተሰብ ሆኜ ነው ልናገር የምችለው፣ ማለት እንደ ቅርብ ሰው ማለት ነው። ከመጀመሪያው ጀምሮ ከዛሬ 2 ዓመት ከምናምን አካባቢ ጀምሮ ነው ነፂ ታሞ የነበረው። አብዛኛውን ነገር በቅርብ ሆኜ አይቼዋለሁኝ፣ ከመጀመሪያ እስከ መጨረሻ ያለውን ነገር ማለት ነው። እና እስካሁን ድረስ የሚወራው ነገር እንዳለ በእህቱ በኩል ሲወራ የነበረው ነገር እንዳለ ትክክል ነው። ምክንያቱም እንደውም ዘግይታለች ለነገሮች። ነገር ግን እሷ እግዚአብሔርን የምትፈራ እግዚአብሔርን የምትወድ ሌሎችንም የምታግዝ ሴት ናት። ማንም ያላወቀው ነገር ማለት ነው። እዚህ ጋር የሚወራው ነገር እንዳለ ለገንዘብ ነው። ለምንድን ነው? እሷ ለገንዘብ ግድ የሌላት ባላት ነገር እንኳን ነፂን በደንብ የምታግዝ ምግብ እየሰራች እየጠራች በምሳቃ እየላከች መኪና ውስጥ እንዲበላ የምታደርግ እቤት መጥቶ እንኳን እንዲኖር ፈልጋ፣ ነገር ግን እሱ ፍቃደኛ ስላልነበረ ከዛ ከጭቅጭቅ ለመዳን ሲል እዚህ መምጣት ስላልፈለገ ነው እንጂ እሷ በደንብ ከነፂ ጎን የነበረች 2 ዓመት ከምናምን አካባቢ ጀምሮ ማለት ነው። ያለ ማንም አጋዥ ልጆቿን ጥላ የህፃናት ልጆቿን ጥላ ነው ህንድ ድረስ የሄደችው። ምክንያቱም እሱ ሌላ ሰው ስላልነበረው እሷ ደኒናና ማናጀሩ ከዛ ደግሞ ወንዴ ሆነው ነበር የሄዱት፣ ወንድሙ ማለት ነው። ልጆቿን ጥላ የሄደችው ለኔ ነበረ። ገና ህፃናት ልጆች ናቸው። ለምን ለሱ ብላ ማለት ነው። ባለቤት እያለ እህት ሜዷ ትክክል ነው ብዬ አላምንም። ምክንያቱም ኦሬዲ አካል ናት፣
የሱ ክፋይ ናት ነገሩን ሰምታለች ምናምን ማለት ነው። ነገር ግን የዛ ሰዓት ሲነገራት ምን ሆንክ እየተንቀሳቀስክ አይደለ ወይ እየሰራህ አይደለ ወይ ነው የተባለው። ከዛ በኋላ ነው እሷ ተነስታ ሄደችው። ባለቤቷ ደግሞ ምናልባት ውስጡም ቅር ሊለው ይችላል። ምክንያቱም ህፃናት ልጆችን ነው ከቤት ታምና ለቃቸው ማታቃቸውን ህፃናት ጥላ ሄደችው። ያ ወደ ህንድ ከመሄዱ በፊት ለባለቤቱ ለባለቤቱ ተነግሯት ነበረ መታ እንድትወስደው ወይም ደግሞ እንድታስተምር። ኦኬ ጎይድ ትክክል። ነገር ግን እሷ ጋር የነበረው ምላሽ ትክክል ስላልነበረ መሲናት ይዛው የሄደችው። እዛም ሆና በቃ ልቧ ከልጆቿ ጋር ይሰቀላል ከሱ ጋር እዛ ጥሩ ጊዜ ለማሳለፍ። ምክንያቱም እኔ ነፂ ሲሞት ማለት ነው እውነት ለመናገር እግዚአብሔር በሚያውቀው ያለቀስኩት ለነፂ ብዬ አይደለም፣ ነፂ ስላረፈ አይደለም እኔ ያለቀስኩት። የሷን ጉዳት አስቤ በቃ የተነገረኝ ራሱ መንገድ ላይ ነበረ ድንገት የሰማሁት። መንገድ ላይ ነው ያለቀስኩት የጮህኩት ማለት ነው። ምክንያቱም እኔ ለሷ ነው ያለቀሱት። እንደ እናት ነበር የምትንሰፈሰፍለት እንደ እናት ማለት ነው በቃ። እና እኔ እንዴት እንደሆነ አላቅም፣ ሰው ምን አይነት አስተሳሰብ እንዳለው አላቅም። ሲጀመር እግዚአብሔርን በጣም የቤተ ክርስቲያን ሰው እግዚአብሔርን የምትፈራ ለቆራቢዎች እንኳን ልብስ እየገዛች የምትሰጥ በቃ ልቆርብ ነው ምናምን ላለ ሰው የምትረዳ በጣም መልካም ሴት ማለት ነው። ላገኘችው ሁሉ እንትን የምትል ሴት ናት። ግን በቃ አሁን ላይ የሚነሳው እንትን የወንድም ጉዳይ ስለሆነ ነው። ዝምታ እዚህ መሀል ላይ አንቺ ኮሜንት ጽፈሽ የገባሽው ነገር አለ። እኛ የማናስገባሽ መስሎሽ ከነበረ ማንም ሰው እዚህ ቤት ላይ የራሱን ነፃ ሀሳብ የማንሸራሸር መብት አለው ከማንኛውም ሰው ሳይድ ሆኖ። አንቺ ኮሜንት ስትጽፊ ግን የጻፍሽውና አሁን ላይ ደግሞ አንቺ ለኛ እየነገርሽ ነው ያለሽው አንድ አይደለም። እንድናስገባሽ ፈልገሽ ነበር ያንን ኮሜንት የጻፍሽው ወይስ እውነት አለው እያልሽ ነው? ወደዛ እንድትመጭልን ስለፈለኩ ነው። እውነት አለው። አዎ እውነት አለው። ለትልቁ ልጅ የራሱ የሆነ አባት አለው። ነገር ግን ነፂ እንደ አባት ነበር ሲያሳድገኝ ነበር። ያ ነገር ግን ማለት ማህዬ ይሄን አጀንዳ ባንነካው ማለት አንቺ ቅርብ ዘመድ እንደሆንሽ ወይ በቅርብ እንደምታውቂያቸው እኛ የመጣንበት ማነው በአሁን በወጣው ኢንተርቪው በተደረገው ማነው እንዳልክ ከባድ ነገር ህዝብን የሚያስነሳም ነገር ስላለ ከሁለቱ ጎን አዳምጠን እንድንፈርድ ባለቤትየዋን በተደጋጋሚ ተደውሎላት በተደጋጋሚ ሚሴጅ ተልኮላት አልመጣችም። ስለዚህ የቤተሰቦቹ እንደ